ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የአምላካችን እግዚአብሔር ስም የተባረከ ይሁን። እንድናመልከው መልካም መንፈስ ሰጠን፣ ሰማያትን የከፈተልን፣ በእኛ መካከል ራሱን ያኖረ ራሱን ለእኛ የሰጠ እግዚአብሔር ይባላል። ስንቶቻችሁ እግዚአብሔር በዚህ ከሰዓት በኋላ ደስ ይላቸዋል? ክብር ለጌታ። ተገባችሁ ያለው ሰው እንኳን ደስ አለ በሉትና ሰላም በሉት። ዌልካም፣ እንኳን በሰላም መጣ። ጌታ ዘመናችሁን ይባርክ። ዓርብ ዕለት ስለ ኃይል ነበረ የሰማነው። ዛሬ ደግሞ እግዚአብሔር መንፈስ በውስጤ ያስቀመጠውን መልእክት እግዚአብሔር መንፈስ ይረዳን እናገራለሁ። በሕይወታችን ውስጥ ዋና የሆነውን ነገር ዋና እንድናደርግ እግዚአብሔር ይረዳል።
በዚህ ምድር ላይ ስንኖር ዋና የሆነውን ነገር የመጀመሪያ ሊሆን የሚገባውን ነገር ቅድማ ሊሰጠው የሚገባውን ነገር በሕይወታችን ቅድማ እንድንሰጠው ዋና እንድናደርገው መንፈስ ዳዊት በእስራኤል ላይ ንጉሥ አድርገው 7 ዓመት በኬብሮን ላይ ንግሥና በኋላ በመላ እስራኤል ላይ ሁሉ ወጥተው ካነገሱት በኋላ ለመጀመሪያ ጊዜ የእስራኤልን አለቆች፣ መሪዎች፣ ኃያላንን ሰብስበው ሽማግሌዎችን፣ ካህናትን ሰብስበው መልካም መስለው ከታያችሁ በመጀመሪያው የንግሥና ዓመት ላይ ይህን ዕድል እግዚአብሔር ከሰጠን ዋና የሆነው ነገር ይሁን የሱ አጀንዳችን። የመጀመሪያው ቅድማ የሰጠው የእግዚአብሔርን ክብር የቃል ኪዳኑን ታቦት ወደ ምድራችን ወደ ከተማችን ያምጣ። በሳኦል ዘመን አልፈለግነውምና እግዚአብሔርን መሪነቱን አገልግሎቱን ሀብሎ የጀመረው በዚህ ነው። ዋናውን ነገር ዋና አድርጉት። ምናልባት የምትጽፉም ካለ ድንገት ኖትቡክ ያላችሁ ሌሎቻችሁ በአእምሯችሁ ያዙት። ዋና በሕይወታችሁ የመጀመሪያው ቅድማ ሊሰጠው የሚገባውን ነገር በሕይወታችሁ ውስጥ ለዛ ነገር ማሰጥ በይሁዳ ኮረብቶች የአባቴን በጎች ስጠብቅ አሜን አሜን። ያኔ በማለዳ በይሁዳ ኮረብቶች በዛ ተራራ ላይ በሸንተረሩ በሸለቆ በወንዙ ያኔ የአባቴን በጎች ስጠብቅ ብቻዬን ከአምላኬ ከእግዚአብሔር ጋር ያሳለፍኩት ያ ጊዜ የአባቴን በጎች ስጠብቅ በይሁዳ ኮረብቶች በወንዙ ላይ በሸራራው ላይ በሸለቆ ውስጥ በጫካ ውስጥ በክትክታ ዛፍ ስር ቁጭ ብዬ ብቻዬን ያለ አጃቢ ያለ ቲፎዞ ብቻዬን ከአምላኬ ከእግዚአብሔር ጋር የተገናኘሁበት ያ ዘመን እግዚአብሔርን ያወቅሁበት ያ ዘመን ሰማይ የሚያወጣውን ሥራ የእግዚአብሔር ኃይል መሬት ተገልጦ የሰራበት በሰው ሰፈር ያልታወቀ በመንግስታት ሰፈር ያልታወቀ ሰማይ ብቻ የመዘገበ የእግዚአብሔር ኃይል ብቻ የሚያደርገውን ነገር ያደረጉበት ያ ጊዜ አንበሳን ለመጣል ድብን ለመጣል የተወሰደውን ለማስመለስ የእግዚአብሔር መለኮታዊ ኃይል በውስጤ ተገልጠው ሥራ የሰራበት ያ ዘመን ዛሬ ጠዋት ስመጣ እኔና መጨት ጋር ምናገናኝ ስፔሻል ጊዜ ጊዜ የስሙኔ በሶ የስሙኔ ስኳር እየተገዛ ሰባት ቀን ያለ አገልግሎት፣ 7 ቀን ያለ ታይትል፣ 30 ቀን በውሃ ሌሊትና ቀን ርዕስ ምንድን ነው? የእግዚአብሔርን ክብር ማለት ነው። ዓላማ ምንድን ነው? ብርታቱን፣ ኃይሉን፣ ፊቱን፣ ረድኤቱን መፈለግ ነው። ሌላ አጀንዳ አልነበረም። በሌሊት ሕልማችን እግዚአብሔር ነበረ፣ በቀን ሕልማችን እግዚአብሔር ነበረ። ያ የማለዳው ጊዜ
እግዚአብሔርን የመፈለግ አቅም የነበረ ያ ዘመን ያለምንም ምክንያት ያለምንም ሪዝን ብቻውን እግዚአብሔርን የማምለክ ፍቅርም ረሃብም ናፍቆትም የነበረበት ያ ዘመን ስለዚህ ዋናው ነገር ዋና አገልግሎት በሕይወታችሁ የከበረ ጊዜ ነው። ከዚህ ተነስተን ሁለተኛ ሳሙኤል ላይ እንሂድ። ሁለተኛ ሳሙኤል ላይ እንሂድ። ሁለተኛ ሳሙኤል እናውጣለን። ዳዊት ሁለተኛ ሳሙኤል ምዕራፍ 22 እናውጣለን። ይህንን ራሳችሁ ብቻ ነው የምትጠይቁት። ሁለተኛ ሳሙኤል 22 ከቁጥር 30 ጀምሮ በጌታ በኢየሱስ ክርስቶስ ማነባለሁ። ያንን እንደ ትዝታ ያዙት። ለኔ የከበረ ጊዜ ነው። በቻሌንጅ ውስጥ አቅም ለማግኘት ወገኖች ወይ ይብዛ ይመስል ብዙዎቻችን እኮ የድገት መስሎ የማይታዩ ያ ዘመን ይመስለኛል። እውቀት የማይመስሉ ያ በቅንነት ከምንም በላይ እግዚአብሔር የምንወድበት ያ ዘመን ይመስለኛል። ካለ ለአንዳንዶቻቸው የከበረ ጊዜ አሁን ነው። ከምንም ጊዜም በላይ እግዚአብሔር ፈልጋችሁትም ስለማታውቁት አሁን መፈለግ የጀመራችሁ አሁን ነው። ግን እስኪ የተነካውበት ዘመን ነበር። ሎዛን ቤተል የማድረግ አቅም ያገኘሁበት የምትሉት ካለ የምትቆጩ ወደ ኋላ ዞር ስትሉ የምትጽናኑ ለዛሬ በእግዚአብሔር ቤት እንኳን መኖር ለዛሬ በእግዚአብሔር ቤት እንኳን መቆየት ለዛሬ ከምንም በላይ እግዚአብሔርን መውደድ ትናንት ነበር የስንቅ ያለ የሰነኩት። እግዚአብሔርን የሚፈሩ አባቶች እግዚአብሔርን የሚያከብሩ ሰዎች ስር ነበር ያለ የምትሉት እንደ እግዚአብሔር የምትባረኩበት ነገር ሊኖራችኋል ብለዋል። ይሄኛው ዘመን ይሄኛው ጊዜ የዩኬ ቆይታ የሼፌል ቆይታ በአማኑኤል ባንክ ላይ የምናመልከው ቆይታ እኔና ለእናንተ የምን ጊዜ ነው ስንል ዋናው ነገር ዋና የምናመልክበት የመጀመሪያ እሱ ምንድን ነው? እንሂድና አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ አንተ መብራቴ ነህና እግዚአብሔር ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ እሮጣለሁና በአምላክ ቅጥሩን እዘላለሁና። አሜን። እኔ ያላችሁ አሜን መባል አለበት። እንደ አሜን በሉ ባካችሁ። አሜን አሜን አሜን። አንተ የተጠቃውን ሕዝብ ታድናለህ፣ የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ አንተ መብራቴ ነህና እግዚአብሔርን ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ እሮጣለሁና በአምላክ ቅጥሩን እዘላለሁና። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ጋሻ ነው። ሃሌሉያ! እግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምላክ ማን ነው? ኧረ የለም። ሃሌሉያ! ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮችን እንደ ውኃ እግር የሚያበረታ በኮረብቶችም የሚያቆም
ኃይልን የሚያስታጥቅ ቁጥር 33 ላይ መንገድን የሚያቀና እግሮችን እንደ በሆኑ እግሮች የሚያበረታ በኮረብቶችም የሚያቆመን እግዚአብሔር ነው። እግዚአብሔር የሚችል አይደለም ያደርገኝ። እጆችን ሰፊ ያስተምራል፣ በክንዴ ይናስን ቀስት ገትራል። የማዳን ጋሻ ሰጠኝ፣ ተግሣጽ ሰጠኝ። አረማመዴን በበታች ያስፋል፣ እግሮቼ ያልተንሸራተቱ። ጠላቶቼን አሳድጃቸዋለሁ፣ አጠፋቸውም ማለት እስካጠፋቸው ድረስ አልመለስም። አስጨንቃቸዋለሁ፣ መቆም አይችሉም። ከእግሬ በታች ይወድቃል። ለሰልፍ ኃይልን ታስታጥቀኛለህ። በላዬ የቆሙትን ሃሌሉያ ሃሌሉያ፣ በላዬ የቆሙትን በበታቼ ታስገዛቸዋለህ። ለጦርነት ኃይል ታዋርዳቸዋለህ። የአንተ አምላክ ዛሬ የሚናገር ታምናለህ ወይ? የአንተ አምላክ የሚያደርጋል ወይ? ዛሬ ከፍ ያለው ዝቅ ማለት ይህን ማድረግ የሚችል እግዚአብሔር ኃይል የታጠቀ ሰው የዘመረ ዝማሬ የኃይሉን ምንጭ እግዚአብሔር ያደረገ ሰው የብርታቱን ምንጭ እግዚአብሔር ያደረገ ሰው አለኝ። ጊዜ አንጻር ቀጥላለሁ። እዚህ ክፍል ውስጥ ወገኖች አንደኛ ዋናውን ነገር ዋና አድርጉት። የኃይላችሁ ምንጭ ማን ነው ለምለው መልሱ ቁጥር 30 ምን ይላል? ቁጥር 30 በአንተ ኃይል በጭፍራ ላይ እሮጣለሁ፣ በአምላኬ እዘላለሁ። ቁጥር 33 ኃይልን የሚያስታጥቀኝ መንገዴን የሚያቀና እግሮችን በሆነ እግሮች የሚያበረታ ኮረብቶች የሚያቆመኝ ይላል። 40 ለሰልፍ ኃይልን ታስታጥቀኛለህ፣ በላይ የቆሙትን በበታች ታስገዛለህ። ድምፄ ይሰማል? ይሰማል? እስከኋላ ድረስ ችግር የለውም። ለዚሁ ልቀጥላለን። ክብር ለጌታ ይሁን። ቁጥር 30 33 34 40 ላይ ያየነው ነገር አለ። ዳዊት የኃይል ምንጭ ኃይልን የሚያስታጥቀኝ እግዚአብሔር ነው። የኃይል ምንጭ የሚያስታጥቀኝ ኃይል ነው። የኃይል ምንጭ እግዚአብሔር ኃይልን የሚያስታጥቀኝ ኃይልን የሚሰጠን አሜን። ብርታትን የሚሰጠን አቅምን የሚሰጠን ጽናትን የሚሰጠን እግዚአብሔር በተለይ እግዚአብሔር ካስታጠቀው ኃይል የተነሳ በሕይወቱና በዘመኑ ወገኖች ሆይ የተቀዳጃቸውን ድሎች ነው የእግዚአብሔር ኃይል ከመታጠቁ የተነሳ እግዚአብሔር ኃይልን ስላስታጠቀው ከዚህ የተነሳ በሕይወቱ በዘመኑ ያከናወናቸውን ሳይሆን ያገኛቸውን ድሎች ዘመረ። የእነዚህ ድሎች በዘመኔ ላይ ያሉ እነዚህ ድሎች እስከ ዛሬ የሆኑ ወደፊትም የሚሆኑት የእግዚአብሔር ኃይል በውስጤ
ያንቺ አምላክ በኃይል የተቀባ አሜን 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 አሜን። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ያደረገ እግዚአብሔር ሆይ ቀባ ማለት በኋላ እሱ መልካም ያደረገ አቤት 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 አቤት። ገና እግዚአብሔር መንፈስ በእኔ መልካም ይሰራል የሚሰራ ዝም ሃሌሉያ። የዳርኖስ ያስራቸውን እየፈታ የተጠቁትን ነፃ እያወጣ የወደቁትን እያነሳ የገሃነምን ደጅ እያፈረሰ ኃያላንን እያስነሳ አብን አክብሮ በክብር እንዲጨርስ ያደረገው ኢየሱስ ክርስቶስ እንኳን በመንፈስ ቅዱስ በኃይል ስለዚህ ከእግዚአብሔር ኃይል መታጠቅ የተነሳ በሕይወቱ ያገኛቸውን ድሎች አንደኛ መንገዴን አቀናልኝ፣ በጭፍሮች ላይ አሮጠኝ፣ ቅጥርን አዘለለኝ። ገና የሚገባችሁ ይሄ እየታጠቀኝ ያስታጠቀኝ እግዚአብሔር ነው። ሃሌሉያ። ይሄ እግዚአብሔር ያስታጠቀኝ ኃይል አለ። ሃሌሉያ። ከእግዚአብሔር ዘንድ የተቀበልኩት ይህ ኃይል አለ በእኔ ሕይወት ውስጥ አለ። አንደኛ መንገዴን ያቀናው አለ። ሃሌሉያ። እግዚአብሔር ኃይል መንገዴን ያቀናል የሚል አንድ ሰው አሜን ይበል። ሃሌሉያ። እግዚአብሔር መንፈስ ያቀናው መንገድ ሰይጣንን አያዘገየውም፣ አጋንንትን አያዘገየውም፣ ሰውም አይዘጋውም። ከዚህ ዘመን በኋላ በእግዚአብሔር ኃይል መንገዳችን የሚቀና ሰዎች አላቸው። አሜን አሜን በል። እግዚአብሔር ኃይል የተነሳ መንገድ ይቀናል። እስከ ዛሬ አልቀናም፣ እስከ ዛሬ ተሰነካክሏል፣ እስከ ዛሬ ጦርነት፣ እስከ ዛሬ ሰልፍ አለበት። ከዚህ በኋላ በመንገድ ላይ የእግዚአብሔር ኃይል መቃናትን ያመጣል። መቃናትን ያመጣል። በጭፍሮች ላይ አሮጠኝ፣ ቅጥሩ እያለ አዘለለኝ። ይኸው እስከ ዛሬ ቅጥሩ እንዲፈርስ ነው አይደለም? አሁን እግዚአብሔር ኃይል ይመጣብሃል። አሜን ትላለህ። ከነገር ብቻ ተስፋ አሁን እግዚአብሔር ኃይል ይመጣብሃል። ይሄ እግዚአብሔር ኃይል ሲመጣ ቅጥሩ እያለ ከበለጌታ ሆነ አታልፍም እያሉ አትሄድም እያሉ በፊት ተደርድሮ እያሉ የእግዚአብሔር ኃይል በላይ ላይ ይመጣና ሃሌሉያ ኢየሱስ ጌታ ነው። በጭፍራ ላይ ያወጣሃል፣ በጨለማው ሰፈር ላይ ያወጣሃል፣ በእባብ ላይ ያወጣሃል። ኧረ ኢየሱስ ያድናል። የሰማይ ጭፍራ አይዛችሁም፣ የምድር ጭፍራ አይዛችሁም። የእግዚአብሔር ኃይል በጭፍራ ላይ ያወጣሃል። እናንተ በአስፋልት ላይ እንኳን አትሮጡም፣ እንኳን በጭፍራ እንዴ! አስፋልት ላይ ራሱ እግዚአብሔር ካልረዳ መሮጥ አይቻልም። ጭፍራ እያለ እኮ ነው። ለዚህ እኮ ነው ኧረ ተው አትሂድ እያሉ ዳዊት ወደ ሰልፉ ሮጠ ይላል። ዛሬ በኢየሱስ ስም ስልጣን ሃሌሉያ። ወደ ሰልፋችሁ የሚያሮጣችሁ ሌላ ነገር አይደለም፣ ኃይልን የሚሰጠኝ ክርስቶስ ያኔ ሁሉን ያስችለኛል አለ ጳውሎስ። ዛሬ ይህን ኃይል ትካፈላላችሁ፣ ይህንን ኃይል ትታጠቃላችሁ። ወደ ሰልፉ ማን ኃይል ስለሆነ ጨለማ እያለ ምን ይሆናል አለ። ማን ኃይል ስላሳተፈው ይበራል አለ። ሃሌሉያ። እስቲ ይበራል የምትሉ አሜን በሉ። መንገዴ ይቀናል የምትሉ አሜን በሉ። በጭፍራ ላይ እሮጣለሁ የምትሉ አሜን በሉ። ቅጥሩን እያለ ዘላለሁ የምትሉ አሜን በሉ። ኧረ ቅጥሩን ያዘልልሃል፣ ኃይል ያዘልልሃል። ትሬኒንግ አድርገህ አይደለም የምትዘለው፣ እንዴት እንደምትዘል አላውቅም። የእግዚአብሔር ኃይል የእግዚአብሔር መንፈስ በላይ ላይ ይመጣል። በፊት የታጠረ ኢያሪኮ እያለ በፊት የተዘጋ ደጅ እያለ በፊት ያለ ናስ እያለ የእግዚአብሔር ኃይል በላይ ላይ ነው። ሃሌሉያ። ኃይሉ ነው የሚያዘልል። በሶና ጁሰተል ሹታ ቡካራ ኃይሉ ነው የሚያዘልል። አንድ ጊዜ አንድ ራእይ አንድ ሴት ናዝሬት ላይ አየችኝ። የሚገርም ነው። ከፊት በጣም ሰፊ የሆነ ደለሉ ሰፊ ያለ አዘቅት ያለ እዚህ ጋር ቆማ ስታዲዮም የሞላ ህዝብ ከኋላ አለ። እዛ በኋላ ይጨበጨባል፣ ይዘላል።
ይዘላል። ለምን ነው የሚያደርገው? ዳር ላይ ቆማ እንደማዘላቃለ መሃል ላይ ቆም የምትወርቀው ትሰምጣለህ። ከማዶ ይላል ይዘላል ስሉ አንድ የሚያበራ ገመድ ከሰማይ ይመጣል። እነሱ አያዩም። ሲመጣ ገመዱ መጣና እንዲህ በቃ ከፕሌን ላይ አንዳንድ ጊዜ ገመድ እንደሚለቅ ታች ያለውን ላት የሚያደርግ ከዛ መጣና ማዶ ላይ ሲያዘልል አየህ እንዲህ ያደርግልህ እኮ ነው። አንተ አየህ እንዲህ ያደርግልህ እኮ ነው። አታርፈውም የተባልሽውን መንገድ አጨርሰውም የተባልከውን ነገር የአምላክ ኃይል ሃሌሉያ ላጣርጎ ያሰምራል። የማይታለፈውን የሚታለፈው እግዚአብሔር ጨለማውን ዘመን የሚታለፈው ቀጥርን ማለት የምትችለው ትላንት አንድ ራእይ አንድ ትልቅ ከዚህ በታች እያለ የሚመጣው ራሱ መንግስት ራሱ ወደ ታች እኮ መሬቱን በትክክል ማየትና መመርመር ቢችሉ ኖሮ አፈር እያወጡ እየመረመሩ ነው እየቆፈሩ ስንት ሜትር ይኸውና እዛ ጋር ተገኘ ስሙ ሲቀይሩ ሌላ ቦታ ሲቆፍሩ ማየት ቢችሉ እኮ ነዳጁ ቀጥታ ሄደው እዚያ ይቆፍሩ ይህን አፈር እየወሰዱ ይመረምራሉ። ከዛ በኋላ ሌላ ቦታ ይቆፍራሉ። አሁን ከዚህ በታች ትላንት ሰይጣን ጓደኛ አዙ ጥርስ እንዲህ ያጋል ልጁ ይላል እንደዚህ ቆሞ ያደርጋል ይመጣና ከዛ በዚህ በኩል ብቅ ብዬ ቆርጬ አስገባለሁ። አሁን ይመጣ አለኛ አሁን ቦታ ይቀይርና በዚህ ልጁ አያዩ ይሁን ምንም ስማኝ እግዚአብሔር አምላክ ባለው አሜን። ከዛ በኋላ መሬት ውስጥ እያለ ሃሌሉያ አዞውን ገደለ። እቀድምሃለሁ ያለህን ቀደምኩትና ገደልኩት ያለ ሃሌሉያ ኢየሱስ ጌታ ነው። ስለዚህ ምን ቃል ለመጣጣለው ነፍሳችን እንደ ወፍ ከአዳኞች ወጥመድ አሜን። አንድ ጊዜ ጆሮአችሁ እስቲ አዳኞች ይበሉ። አዳኞች ይኸውልህ አዳኝ አለ ታዳኝ የሚያድን አለ የሚታደን የሚያድነው የሚታደነው ነው። የሚታደነው ግን አዳኝ ነው። እንዴ ጅግራ አድኛ ነው። ጅግራ ወጥመድ ትሰራለህ። ወጥመድ በረጅም ነው ይገመድና እዚህ ድረስ መሬት ላይ ይተክላል። ከዚህ ድረስ ጅግራዎቹ በሚመጡበት አቅጣጫ ቁቆቹ በሚመጡበት አቅጣጫ ወይ ማታ ወይ ጠዋት ነው ለምን ነው ይለቃቀም። ከዛ በኋላ እንተክላለን። በሞራ ደንብ ነው የሚለሰልሰው ወጥመዱ በቃላቱ እግራችሁ ላይ ይገባል። ከዛ በኋላ እዚህ ከተከለው በኋላ እንዲህ ነው የሚተከለው። ከዛ ጭድና መጣና እዚህ አካባቢ ላይ ይላተናል። እህል አምጥተን እዛ ውስጥ መረጫ ገለባውን ሲያዩ እኛ እናያቸዋለን እኮ ተጠብቀን። ወጥመዱ ከፊት አለ እነሱ አያዩ ያለና መጭ በቆሎ ስታደርግ ሲጭኑ ወይ አንገታቸው ወይ እግራቸው ይያዛል። አዳኙ ያያዋል ወፏ የት እንዳለች፣ ቆቋ የት እንዳለች፣ ዋላ የት እንዳለች። የሚያድነው ያለ የሚታደነው ግን የሚገርም ነገር አንድ ነገር ይሁን እንዴት ትዘላለህ ላሳጥርልህ። ይሁን የሚታደነው አዳኙ ያለ ነገር ግን በሚታደነው በዛ በሚታደነው ታዳኝ ጎን አዳኛለ። አሜን። ያለማቋረጥ ምክንያት ሲፈልጉበት አያውቅም። ራሱ ዳዊት ቀልጠፍ በልና የእግዚአብሔር ጦርነት ተዋጋ
ሳኦል ወዶ ዓላማ ይሆንለታል። በሉትና ንገሩት እያለ ሰው ይልክበታል። ዳዊት አያውቅም፣ እረኛው ግን ያውቃል። ዳዊት እየታደነ ነው፣ የዳዊት እረኛ ግን ታዳኝ ሆናል። ኢየሱስ ያድናል። የታውቃለህ ወጥመድ ሲሰበር እንኳን አላየህም። ስንት ቀን ከሞት አመልጠሃል። ስንት ቀን ከጥፋት አመልጠሃል። ስንት ቀን ከጨለማ አመልጠሃል። ካለቀ ሞት እግዚአብሔር አስመለጠኝ ያመልጠዋል። ኢየሱስ ያድናል። ስለዚህ የሚገርመው ነገር ልንገርህ፣ ፈጽሞ አዳኝ ሞተዋል። ብዙ ጊዜ ተሳክቶለት ነው። እንደው አዳኝ ብዙ ጊዜ አባቴ መሳሪያ ነበር ወገን ከርከሮ ዋሊያ ምናምን ያህል ነበር። እኔ ያዳኝባት ነበር ያዳኝ ሁሌ ነው። ጠዋት ወጥቶ አነጣጥሩና አካውንት ተደብቆ አጠቅትና ይዞ ሁሌ ይሳካላቸዋል። ለሚያል ያልተሳካለት የሰፈር እንደሆነ ታውቃለህ። ያልተሳካለት ሁል ጊዜ ጠዋት ወጥቶ እያደረ ማታ እየተበሳጨ ነው። አዳኝ የሌለ የሚመስለው ደፋታን ሲሪያ መሐመድ ጅሰውዬ ለጨረሳት ቀን የቀረ ምስል አባ በቃላ ታለያለ ሲቆፍር ሲያስቆፍር ሲተክል ሲያስተክል የለም ይመስላል። ስሙም ራሱ ዘራ ያስገራይ እኮ ጊዜ የሚሄድ ራሱ ግን አለ የለም ይመስልሻል አይደለም? ግን አለ ቤቴ ሃሌሉያ አለ ከሌላ ሰዎች አለ Thank you.
ቁጥራቸው ነገር እየጨመረ መጣ። አሁን ደግሞ አለ በከፍታው ላይ ቆምኩ ማለት አቆም ምን አለኝ አቆም ግን አልፈራም በከፍታ ላይ እግሮች አይነረጋሉ እግሬ አይረከረከም እንደ በሆነ ነገር በርትቷል ይቆማል መቆም በማይቻል ቦታ ላይ ይቆማል የማይረገጥ ቦታ ላይ ይቆማል በሌሊት ይቆማል ኃይለ ኢየሱስ ስለሆነ ይቆማል ብርታተ ኢየሱስ ስለሆነ ይቆማለሁ እጁ ስላለብን ይቆማለሁ ኪዳኑ ስላለን ይቆማለሁ መንፈሱ ስለሚያግዘኝ ይቆማለሁ ደግሞ አድሬ ስለሆነ እቆማለሁ እቆማለሁ በከፍታ ላይ እቆማለሁ ዝም ብላ የሚመላል ሃሌሉያ ይኸው ከፍታ ላይ ይኸው እዚህ ጋር ገደላል ቦር የሚባለው እንስሳ ሄዳችሁ ቦር ሲባል ቤት ማለት ነው በግ የሚመስል እንስሳ በግ ይመስላል ዋላ ይመስላል ይኸው ይሄድና እዚህ ላይ ይቆማል እዚህ ላይ ይቆማል እዚህ ላይ ምንም ያልገደል ነው እዚህ ጋር ይቆማል አይቻልም እንዴት እንደምቆም ሰርች አድርጉ ያሉት ይሄ ምንም ያልገደል ነው የማጫራው ይሄን አሳከኝ ይሄን ያልገደል መቆም በማይቻል ቦታ እግዚአብሔር ካልሆነ በሰው ቆም አይቆም። ሃሌሉያ የሰው ሲስተም አያቆምም። አሁን ከሲስተም ውጭ የሚቆሙ እግሮች ይታያሉ። ሃሌሉያ ሃሌሉያ ይቆማሉ። የሚያንሸራትተው ላይ ይቆማሉ። የሚውጠው ላይ ይቆማሉ። በባህሩ ላይ ይቆማሉ። ካለባቸው ውሃው ላይ ይቆማሉ። ኮራጂና ማክራፋሚያ ሃሌሉያ ውሃው ላይ ነው የሚቆሙ ካላላቸው አዳኛ ለወጩና እግዚአብሔር ሆይ አንድ ላይ ድምጻችሁ ከፍ አዳኛ ነው አዳኛ አለ ነው ስለዚህ የሚያድነው አገኘን ነው አገኘን ሮዲስ አልተሳካለት አዳኛ ምስኪን ሕዝብ የሆነ ሰፈር ላይ ይዘላል ወገን ምስኪን ሕዝብ የሆነ ቤተሰብ ብቻ ነው ይዘላል ሞራሽን ካኑፋ በዮስ ደግሞ ሄሮድስ ጴጥሮስ ስራ ጨረሰ ይህንን ጌታ መጣው ኢየሱስ ጌታ ነው አስታጠቀኝ አይደለም ለሞት የተገደሉት አሁን እግዚአብሔር መንፈስ ያስታጥቃቸዋል ጌታ በሌላ ነገር አልተገለሉቻለ የእግዚአብሔር መልአክ መጣና ሄሮድስ ያስፈታው ጠላት ያስፈታው ለሞት ያዘጋጀውን መጣና ጴጥሮስ ወይ ተነስና ታጠቅ አለው። ሃሌሉያ የእግዚአብሔር መንፈስ ሊሞቱ የተፈረደባቸውን እንደገና ለብሻ አስታጥቃቸዋለሁ እንደገና አስመልጣቸዋለሁ እንደገና አድናቸዋለሁ እንደገና እታደጋቸዋለሁ ሊሞት በሞት አፋፍ ላይ ያሉ ነገ ሊሞቱ ቀን የተቀጠረላቸው በጠላት እጅ ላይ የወደቁ እግዚአብሔር የነሱን ደጅ እየሰበረ እግዚአብሔር ጨለማውን እየመታ የመንግስታትን ክፋት እየመታ የመንግስታትን አመፅ እየመታ ኢየሱስ ጌታ ነው። ከጨካኞች መዳፍ ያስመልጣቸዋል። ከክፉዎች መዳፍ ያስመልጣቸዋል። ያመነ ጉባኤ ብቻ ክብር ለጌታ ይሰጣል። ጌታ ኢየሱስ ስምና ስልጣን ጸልያለሁ። ሞት የተፈረደባቸው በሞትና በሕይወት መካከል ያሉ ማምለጥ አንችልም ብለው ተስፋ የቆረጡ የእግዚአብሔር መልአክ እንዲመጣ ረድኤት እንዲመጣ መዳን እንዲሆን ማምለጥ እንዲሆን መውጣት እንዲሆን መታጠቅ እንዲሆን የእግዚአብሔር የክብሩ እሳት ያገኛቸው የእግዚአብሔር ኃይል ይጎብኛቸው የእግዚአብሔር እሳት ይጎብኛቸው ማምለጥ ይሆናል። በጣም ይሆናል ጌታ ስለሆነ አይቆስ ማን አለ አዳኞች ደስ በላቸው ማን አለ ጌታ ኢየሱስ ስትቀበል የወረደብኝ ራቅልቆስ ሃሌሉያ የሚረዳ መንፈስ የሚያበረታ መንፈስ እንደሌላ የሚቀይር መንፈስ እንደሌላ የሚቀይር መንፈስ ብርቱ የሚያደርግ መንፈስ
ስለዚህ እኔ የእግዚአብሔር ኃይል ጭፍራው ላይ ያስነብኝ ጨለማ በኮረብታዎች ላይ ሳልፈራ ሳልጠራጠር ማይቆም አንዳንዶቻቸው ጋር እዚህ ጋር ነው ተቆማል። አሜን። እዚህ ጋር እግዚአብሔር አላለኝ ግን እዚህ ጋር ተቆማል። ከፈለገ እዚህ ጋር ብቻ ያስቆም ይፈልጋል። አሜን። አንድ ትንቢት ነገራችሁና አስፊዬ ነበር ተመለከለው እኔ አዘጋጅናለሁ። እሺ ኢየሱስ አንተ 3 ሳምንት ወይ ነው ከግልጽ እኮ ነው የምንሰራው። እሺ አያለ ዛሬ እናንተ 3 ምን ሳምንት ነው ይሰራል። ያ መቼ ካገባው መቼ ነው ባላችን ዛሬ ስለከናቸው ወርዱ ያለ የባላችሁ እግዚአብሔር ቅባት ሲመጣ ነው። አሜን 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 እያለቀሱ ሽም ባክ የእሷ ነገር ብለና ቋቃተ ስንቱ ጠንቋይ እኔ ቤት ላይ አይነ ምድር አምጥቶ አስተምሩ። እዚህ ሀገር ንቅስቶች አሉ። በደሌ ነው እዚህ ነው እዚህ ምን ነው እኔ የለው እየሰበኩ ነው ጆንስ አይነ ምድር አምጥቶ ደብታ ምን ላርገው አለች። ባክሽ ሰባበሽ ዶሮ ቢያምኑ ነው አብረን እንበላለን። ደግነቷ ለማለት አይነ ምድር ነው አይዋል በደንቃት ስንቱን ጠንቋይና ስንቱን አሟርተኛ ስንቱን አስማተኛ ያንቺ ቤት እንዳከሰረው ቢታሽ ዛሬ እግዚአብሔር ታከብሩ ነበር። አንተ ያታዛው አንተ ቤት ነው አለ ያንተ ቤት ብቻ ነው ይሄን በደም ውስጥ በጠላቶች ላይ ድል እንዲቀዳጅ ያደረገው የድሉ ምስጢር ጌታ እግዚአብሔር ኃይል አስታጥቆ በአካል ላይ በአእምሮ ላይ በመንፈስ ላይ ጠንካራና ብርቱ የእግዚአብሔር ኃይል አካላዊ ጥንካሬ፣ የእግዚአብሔር ኃይል አእምሮአዊ ጥንካሬ፣ የእግዚአብሔር ኃይል ነፍስ የእግዚአብሔር ኃይል መንፈስ አካል መንፈስ ነፍስ ስጋ
በሳምን ማገር እግዚአብሔር አካላዊ ጉልበት ይሰጣል። አሜን። ለዚህ ታሪክ ላይ ስትነሱ የምትገዳደላችሁ እግዚአብሔር ምስክር አካላዊ ብርታት። አሜን። አካላዊ ብርታት ነው። አካላዊ ብርታት ነው። ይሄን እናገራለሁ። አካላዊ ብርታት ነው። አካላዊ ብርታት ነው። አካላዊ ብርታት ነው። የአእምሮ ብርታት ነው። ለዚህ ነው ቅዱስ ሲሰጥ መንፈስ ቅዱስ አእምሮ አያዝም አለ። ሃሌሉያ። የብዙዎች አእምሮ ሲያዝ አእምሮን የሚያልፍ እግዚአብሔር መንፈስ አንተ ይይዛል። አእምሮ የሚያዘው እግዚአብሔር መንፈስ ነው። አእምሮ የሚያዘው በጸጋ ነው። አእምሮ የሚያዘው በኃይል መንፈስ ነው። የብዙዎች አእምሮ በፍርሃት በጭንቀት በሽፍት ሲያዝ ያንተ አእምሮ በእግዚአብሔር መንፈስ ይያዛል። ስለዚህ ለተለያየ ነገር አትጋለጥም። ለማይረባ አእምሮ እግዚአብሔር አሳልፎ አይሰጠኝም። አእምሯችሁ እግዚአብሔር መንፈስ የተያዘ ይሆነ በኢየሱስ ስም የተያዘ ይሆነ። ወዳችሁ እግዚአብሔር መንፈስ የተያዘ ይሆነ። አካላችሁ እግዚአብሔር ኃይል ብርታት ያገኘ። ነፍሳችሁ እግዚአብሔር መንፈስ ውበት ተሞላ። ያመነ ሰው የማይቀበል ኢየሱስ ያለ። አሜን። ስለዚህ ከዚህ የተነሳ እወድቃለሁ ብለህ ስለማትፈራ በከፍታ ላይ ጸንተህ መቆም እግሮችን በሆድ እግር መቆም ይችላል። ከዚህ የተነሳ አንድ ነገር ይሆናል በሕይወቴ። እግዚአብሔር ኃይሉን ስለሚያስታጥቀኝ በዚህ ጊዜ ከዚህ የተነሳ እግዚአብሔር ኃይሉን ስለሚያስታጥቀኝ ከእግዚአብሔር የኃይል መንፈስ መሞላት የተነሳ ቆምን እቀጥላለሁ ብያለሁ። 58 ነው የእግዚአብሔር መንፈስ እግዚአብሔር ኃይልን ስለሚያስታጥቀን ዳዊትን ስላስታጠቀው በአእምሮ በአካል በመንፈስ ጠንካራና ብርቱ ስለሚያደርገን ወድቃለሁ ብለህ አትሰጋም፣ አትፈራም። በከፍታ ላይ ስለሚሆነው ይሆናል። እግሮችን ለሆነ እግሮች በርትተው ጸንተው ይሆናል። ከዚህ የተነሳ እግዚአብሔር ኃይሉን ስለሚያስታጥቀኝ ከዚህ የእግዚአብሔር ኃይል የተነሳ እንዲህ ይሆናል ይላል። 58:11 አነባለሁ። ኢሳይያስ 58:11 ከዚህ ማይክ ተሰጥቶኝ ማይክ የተሰጠኝ ስሙ ለብያ ተብሎ ያነባል። ከዚህ አሁን እግዚአብሔር ዋናውን ነገር ዋና አድርጎት ነው። ከዚህ ከእግዚአብሔር ኃይል የተነሳ ከምንታጠቀው እግዚአብሔር መንፈስ የተነሳ አንደኛ መቆም በማንቻል ነገር ላይ እንቆማለን። ጨለማውን አልፈን እንሄዳለን። በጭፍራ ላይ እንሮጣለን። ቅጥሮች እያሉ እንዘላለን። ከፍታ የኛ ይሆናል። ከፍታ የቤተ ክርስቲያን ይሆናል። ቤተ ክርስቲያን እግዚአብሔር ኃይል በነበራት ጊዜ፣ ቤተ ክርስቲያን እግዚአብሔር ኃይል በሙላት በሚንቀሳቀስባት ጊዜ ከፍታዎችን ይዛ ነበር። ቤተ መንግስቱንም ቤተ እምነቱንም ኢኮኖሚውንም ፖለቲካውንም የሚይዝ የእግዚአብሔር መንፈስ በኃይል ያለባቸው ሰዎች ከዚህ የተነሳ እንዲህ ይሆናል። ቁጥር 14 ከዚህ የተነሳ ብለህ አንብብ። የእግዚአብሔር መንፈስ በእኛ ላይ ከመምጣት የተነሳ ብቻ አንብብ። በዚያን ጊዜ መቼ? የት ነው? የእግዚአብሔር መንፈስ በኃይል ሲመጣ በሕይወታችሁ የእግዚአብሔር መንፈስ በሙላት በአካል ላይ ሲመጣ በዚያን ጊዜ በእግዚአብሔር ደስ ይላል። የመጀመሪያው ነገር በዩኬ በማን ደስ ይላል? በእግዚአብሔር። በማን ደስ ይላል? በእግዚአብሔር። በመድኃኒቴ ሰላም አደርጋለሁ። ሐሴት አደርጋለሁ። ጌታ እግዚአብሔር ምን ነው? ኃይሌ ነው። በማን ደስ ይላል? መንፈስ ስትሞላ በእግዚአብሔር ደስ ይላል። ቀጥሎስ በምድር ከፍታዎች ላይ እንድትጋልብ አሜን። የአባቴ ያዕቆብን ርስት የማይረብሸው ይሄ ረባሽ እነዚህ ማይኮች እንዲቀየሩ ቆይተናል። የአባቴን የያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ። ድገሞ የዘረማን ዘርትህን ሁሉ የበላ ሰይጣን ከዚህ በኋላ ሻጡር የአያትህን ሁሉ ኢየሱስ ጌታ ነው። የቅድመ አያትን የበላ የአያትን የበላ የአባትንም የበላ
ከዚህ ዘመን በኋላ አንተ ጋር ሲደርስ ይተፋታል። አሜን። ያመነ ሰው ብቻ አሜን ይበል። ከዚህ በኋላ አይበላም። አሜን። ጥላት አይኖረው። አሜን። የደከሙበትን ጥላት አይኖረው። አሜን። ቻችንም ጥላት ጅቀም ልባክሱ የአባትን የያዕቆብን ርስት ጠግበህ እንድትበላ አደርግሃለሁ። የእግዚአብሔር አፍ ተናግሯል። አሜን። እስቲ በአንድ አፍ እግዚአብሔር አፍ ተናግሯል። እስቲ አባቴ አብርሃም ነው የሚል ሰው ያሳይ። ይሄ መግራና ይሄ እንትና ታምራት ነው። አባቴ አብርሃም ነው የሚል ብቻ ያሳይ። ኢየሱስ ጌታ ነው። እኔ የአብርሃም ልጅ ነኝ። ገላትያ 5 ነው። እኔ የማን ልጅ ነኝ? ሁለተኛ የእንትና ልጅ ተወሱ። ሃሌሉያ። አንተ የማን ልጅ ነህ? የአብርሃም ልጅ ነህ። ሃሌሉያ። ስለዚህ የአብርሃም በረከት ደግሞ በክርስቶስ ኢየሱስ የማን ሆኗል? ያንተ ሆኗል። ስለዚህ ኢየሱስ ጌታ ነው። ከዚህ በኋላ ስም አይቀልም። ከዚህ በኋላ ዘር አይቀልም። የአብርሃም በረከት በልጁ በክርስቶስ ኢየሱስ በኩል የኔ ነው የምል በረከቱን በላ ነው የምል ያጨብጭብ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። የአባትን የአብርሃምን በረከት ትበላለህ። ወገኔ መግና አይደለም እሱ ለስጋ በመንፈስ የአብርሃም ልጅ አሜን። የአብርሃም ልጅ ከሆንክ በቃ ልጅ ነህ። ለምድሩም እኮ በቃ ትካፈላለህ። ሃሌሉያ። ኢየሱስ ጌታ ነው። በስጋ ብቻ አይደለም የአብርሃም ልጆች በመንፈስ የተወለዱ የቃል ኪዳን ልጆች በይስሐቅ በኩል የማን ልጆች ሆነዋል? የአብርሃም ልጆች ሆነዋል። በክርስቶስ ኢየሱስ በኩል የአብርሃም በረከት ደግሞ በእምነት ላመኑት የማን ነው? ስለዚህ በላል ምን እላለሁ? እሱ እኮ እና ይሄኛው እኮ በልቶ ይጠግባል። ጠረጴዛ እኮ አንዳንዴ በልቶ ቁሶ አንዴ በአንድ ሰሃን በልተህ ታገሳለህ። ኢየሱስ ጌታ እስቲ ጠግባለሁ ወራቸው ሰሃን ይበላል፣ ይጠግባል፣ ያጠፋል። ከእጅ ወደ አፍ የሆነ ሮሳለ ኢየሱስ ይመጣል። ጮና ነው ይመጣል። እስቲ ፍርሃት የኔ አይደለም በልባቸው፣ ጭንቀት የኔ አይደለም በሉ፣ ሐዘን የኔ አይደለም በሉ። እግዚአብሔር ኃይሌ ነው በሉ። ጮና እግዚአብሔር ኃይሌ ነው በሉ። እግዚአብሔር ኃይሌ ነው በሉ። ኃይሌ ነው በሉ። ኃይሌ ነው በሉ። እግዚአብሔር ኃይል በሉ። ጭፎችን አባርራለሁ። ክፋትን እመታለሁ። መርገምን እመታለሁ። ጦርነትን እሽራለሁ። የዲያብሎስን ሥራ አፈርሳለሁ። የክርስቶስን ጌትነት አውጃለሁ። ታላቅ ጩኸትና እልልታ እግዚአብሔር ማንኛውም በሽታ በእግዚአብሔር ኃይል የተበላ ይሁን። በኢየሱስ ስም የተበላ ይሁን። የተያዘ አእምሮ የተለቀቀ ይሁን። የተያዘ አካል በኢየሱስ ስም ይለቀቅ። የተያዘች ነፍስ በኢየሱስ ስም ትለቀቅ። የተያዘ እግር በኢየሱስ ስም ይለቀቅ። የተያዘ አንጀት በኢየሱስ ስም ይለቀቅ። የተያዘ ደም በኢየሱስ ስም ይለቀቅ። የአካል ድካም ይለቀቅ። የድካም መንፈስ ይለቀቅ። የካንሰር በሽታ ይለቀቅ። የጉበት በሽታ ይለቀቅ። የሱካር በሽታ ይለቀቅ። የድህነት ቀንበር ይሰበር። በኢየሱስ ስም ይሰበር። አሁን የያዘ ይለቀቅ። ክፋት ይለቀቅ። ጨለማው ይለቀቅ። የአጋንንት ሥራ በኢየሱስ ስም ይለቀቅ። ፍርሃት ይለቀቅ። ይለቀቅ። ጠላት ያስፈታቸው በእግዚአብሔር ኃይል የታጠቁ ይሁኑ። በጽድቅ የታጠቁ ይሁኑ። በምስጋና የታጠቁ ይሁኑ። በቅድስና የተሞሉ ይሁኑ። ክብር ለማን ይሁን? እነሱም እንደቆመ እንጸልያለን። ዓለምን ወደዚህ ጠላት አለው። ለእግዚአብሔር ቃል ትጸልያለህ። ጸልያለህ። ጌታ ጃሳሳ መንፈስ ቅዱስ ይሄን ቃል በተአምራት በሕይወታችሁ አጽና። ጸልያለሁ። ጌታን እየባረካችሁ ደስ ያለ ኃይልን ያስጠገኛላችሁ ቀብሉት። እግዚአብሔር መንፈስ ፖራሽ ዳና ማታ ራያሱ ሮሴ ከደኛ ጸልዩ። ጌታ አለ አለ አለ
Oh